ራሷ አልሄደችም። ቤተሰቦቿን ትፈራቸዋለች። አንቺ ከሁለት ሃይማኖት ወልዳ ሳቡኪንግ የሚላለ ከታች አይ አሁን አንተ የመዳም ቅመሞች ምን አይነት ጥንቆላ ልትሰራባቸው ባላቅም እኮ ማለት ነው። ለሰው ብሎ ራሳቸውን የሚያጠፉ ናቸው እኮ ሰገጥ ኡስማን እሷን መግደል አለበት። አሁን መርዝም ከሀገር ነው ከሚዲያ ማጥፋት ያለበት። የኔና የጆከር ወዳጅና የሆነ ጎረቤቷን አውቃለሁ፣ አገናኛለሁ። ኡስማን ገንዘብ እንሰጣታል፣ ሂዳ መርዝ ታረግባታለች። ውጭ ተበላችን ነው ስማይ ልንገር፣ ትዳሬ ተበትኖ ወደ ኋላ አልልም። ጆከር ማንም ተዋል ጆከር እና የቱሙት ሲጀመር ልንገር፣ ጆከር ሰራተኛ እናሰጣታለን። ማን ከትዳርም ይበልጣል? ኡስማን የቤቷን ሰራተኛ ማቃታለሁ፣ ቁጥሯን ሁሉ ተቀብያለሁ። በቃ እኔም ስልኳን አለኝ የሃና ማለት ነው። እና በሃና በኩል ማለት ነው የሆነ ነገር ብናርጋ ከነ ልጆቿ ከነ ባሏ እዛው ጭጭ እንድታረጋቸው በተኛችበት እንድትቀር ሳትወልድ ባለው ጋር እዛው አባቷ ሞክሮላት ነው። ማን አባቷ ነው ፈቅዶላት? ሀቢባ የምትባለው ውርጋት እኛ ትዳር ላይ ገብታ የምታምሰው ማን አባቷ ፈቅዶላት? እኔ ደረስኩባት። ረዋን ቅድም ጆከር አይተህ ከሆነ ጠርታ ማለት ነው ማለት ነው። አትሻወድ የሰጣት ኢትዮጵያን ኤርትራን ተብሎ ነው እርዳታ የተጠየቀ። ደጋግ ልብ ያላቸው ኢትዮጵያንና ኤርትራኖች ናቸው የሰጧት። ከዛ ላይ ራሱ 50%